ሰላም ሰላም የትንሳኤ ቲዩብ ተከታታዮቼ የ12ኛ ክፍል ተማሪዎች አሁን የምናየው የ12ኛ ክፍል ኢንትሮዳክሽን ቱ ካልኩለስ አንደርስታንዲንግ ሬት ኦፍ ቼንጅ ዲፍሬንሻል ካልኩለስ የሚለው ነው የምናየው። እንደሚታወቀው ካልኩለስን ለሁለት ከፍለን ነው ለማየት የምንሞክረው። ካልኩለስ ለሁለት ሲከፈል የመጀመሪያው ካልኩለስ ዲፍሬንሻል እንለዋለን ወይ ደግሞ ዴሪቬቲቭ ነው። ሁለተኛው ደግሞ ኢንቴግራል ካልኩለስ ይባላል። ከዛ በፊት ግን እንደ ኢንትሮዳክሽን እንደ መግቢያ የምናየው ዲፍሬንሻል ካልኩለስ ይባላል። ዲፍሬንሻል ካልኩለስ ምን ማለት ነው የሚለውን በደንብ አድርገን ዲፋይን እናደርጋለን። ዲፍሬንሻል ካልኩለስ ስንማር አንደርስታንዲንግ ሬት ኦፍ ቼንጅ ነው አንደርስታንድ እናደርገው። ሬት ኦፍ ቼንጅ እንዴት ነው የምናጠናው ብለን ስንል ሬት ኦፍ ቼንጅ ማለት አንድ ኳንቲቲ ከሌላ ኳንቲቲ ጋር ያለውን ሪሌሽን ዲስክራይብ የሚያደርግ ነው ሬት ኦፍ ቼንጅ። ለምሳሌ ስለ ሬት ኦፍ ቼንጅ ስናወራ ስለ ስፒድ እናወራለን፣ ስለ አክሰለሬሽን እናወራለን። ለምሳሌ ስፒድ ማለት ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ነው የሚሆነው። ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ምንን ዲስክራይብ ያደርግልናል? ቬሎሲቲን ዲስክራይብ ያደርጋል፣ ወይ ደግሞ ስፒድን ዲስክራይብ ሊያደርግልን ይችላል፣ በስካላር ኳንቲቲ ማለት ነው። ሌላው አክሰለሬሽን ስናይ አክሰለሬሽን ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው የሚሆነው። ሁለቱም አክሰለሬሽንም ሆነ ቬሎሲቲ ቬክተር ኳንቲቲ ናቸው። ከታይም ጋር ምን ያህል ታይም ቼንጅ ሲያደርግ ሬቱ በምን ያህል ሬት ቼንጅ ያደርጋል የሚለውን የምናይበት ክፍል ነው። ሬት ኦፍ ቼንጅ ፖዚቲቭ፣ ኔጌቲቭ እና ዜሮ ሬት ኦፍ ቼንጅ አለ። በአጠቃላይ ተማሪዎች ስለ ሬት ኦፍ ቼንጅ ስናወራ ሬት ኦፍ ቼንጅ ማለት ባጭሩ ስሎፕ ማለት ነው። አሁን እዚህ ጋር እንደምናየው እዚህ ግራፍ ላይ ፖዚቲቭ ሬት ኦፍ ቼንጅ ነው። ፖዚቲቭ ሬት ኦፍ ቼንጅ ማለት ቀጥታ ከታች ነው፣ ከታች በኩል ወደ ቀኝ ሲሄድ ግራፉ ራይዝ እያደረገ ነው የሚሄደው። ስለዚህ ይሄኛው ሬት ኦፍ ቼንጅ ኢንክሪዚንግ ነው ብለን እንላለን። ወይ ደግሞ በፊዚክስ ላይ ምንድን ነው የሚያደርገው? አክሰለሬት እያደረገ ነው ያለው ወይስ ኮንስተንት ስፒድ እየሄደ ስለሆነ ምን እያደረገ ነው? አክሰለሬት እያደረገ ነው ያለው። ዩኒፎርም አክሰለሬትድ ሞሽን ብለን ልንጠራው እንችላለን። ይሄ ፖዚቲቭ ሬት ኦፍ ቼንጅ ነው። ሌላኛው የምናየው ኔጌቲቭ ሬት ኦፍ ቼንጅ ነው። ኔጌቲቭ ሬት ኦፍ ቼንጅ ማለት ከግራ ወደ ቀኝ ግራፋችን ሲሄድ ዲክሪዝ የሚያደርግ ከሆነ፣ ፎል የሚያደርግ ከሆነ፣ የሚወርድ ከሆነ ሬት ኦፍ ቼንጁ ዲክሪዚንግ ሬት ኦፍ ቼንጅ ብለን እንላለን ማለት ነው። ኦኬ፣ ሶስተኛው የምናየው ዜሮ ሬት ኦፍ ቼንጅ ነው። ዜሮ ሬት ኦፍ ቼንጅ ማለት ምንም አይነት ቼንጅ የለውም። ይሄ ማለት ምንድነው? ኮንስታንት ነው። ኮንስታንት ሞሽን ነው። ደግሞ ኮንስታንት ላይ አክሰለሬሽናችን ምንድነው ነው? ዜሮ ይሆናል ማለት ነው። እዚህ ጋር ምን እንላለን? ኖ ሬት ኦፍ ቼንጅ። በዚህ ታይም ላይ ዜሮ ሬት ኦፍ ቼንጅ ማለት ምንም አይነት ስሎፒ አይደለም፣ ስሎፕ የለውም ማለት ነው። ወይ ደግሞ ተርኒንግ ፖይንት ላይ ነው ያለው። ዛት ቪዋንም ቪቱም ሁሉም ቬሎሲቲ ኮንስታንት ስለሆነ እዚህኛው ላይን ላይ ዜሮ ሬት ኦፍ ቼንጅ ነው የሚኖረው ማለት ነው። ኦንሊ የዋይ ቫሊዩ ብቻ ነው እየተቀያየረ የሚሄደው። የኤክስ ቫሊዩ ብቻ ነው እየተቀያየረ የሚሄደው። የዋይ ቫሊዩ ግን እየተለዋወጠ ስለሚሄድ እዚህ ጋር ዜሮ ሬት ኦፍ ቼንጅ እንላለን። በምሳሌ ለማሳየት ሬት ኦፍ ቼንጅ ማለት ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። ያ ማለት ከዚህ በፊት ከግሬድ 7 ጀምሮ 8ም 9ም 10ም 11ም እንደተማር ነው ስሎፕ ስንፈልግ ስሎፕ ማለት ኤም ኢዝ ኢኳልስ ቱ ዋይ 2 ማይነስ ዋይ 1 ኦቨር ኤክስ 2 ማይነስ ኤክስ 1 ብለን የምንሰራ ነው። እዚህ ጋር እንደምናየው ለምሳሌ የኤን ስንሰራ መጀመሪያ ላይ የተጻፉት የኤክስ ዋጋዎች ናቸው።
ሁለተኛ ላይ ሁለተኛ ኮምፖነንት ላይ የተጻፉት የዋይ ዋጋዎች ናቸው። ሰው እንደፈለግን ማለት እንችላለን። ይሄኛውን ሁለተኛውን፣ ይሄኛውን አንደኛ፣ ይሄኛውን ሁለተኛ፣ ይሄኛውን አንደኛ የኤክስ ዋጋ እና የዋይ ዋጋ ብለን የምንሰጣቸው። ሶ 4 ሲቀነስ 2 ኦቨር 3 ሲቀነስ 1 ያ ማለት ከ4 ላይ 2 ሲቀነስ 2 ይሆናል። ከ3 ላይም 1 ሲቀነስ 2 ይሆናል ማለት ነው። 2 ሲካፈል ለ2 መልሱ 1 ነው የሚሆነው። ሶ የዚህ ግራፍ ወይ ደግሞ የዚህ ሁለቱ ፖይንት ሬት ኦፍ ቼንጃችን 1 ነው ማለት ነው። ያ ማለት ስሎፑ 1 ነው ማለት ነው። ኦኬ ሶ ይሄ ግራፍ ምን አይነት ግራፍ ነው? ፖዚቲቭ ከሆነ ኢንክሪዚንግ ነው እንላለን። ኔጌቲቭ ከሆነ ደግሞ ዲክሪዚንግ ነው እንላለን። ሶ ይሄኛው ግራፍ ወይ ደግሞ እነኚህ ሁለት ፖይንቶች ስሎፓቸው ፖዚቲቭ ስለሆነ ኢንክሪዚንግ ግራፍ ብለን እንወስዳለን ማለት ነው። እስቲ የሁለተኛውን ደግሞ እንመልከት። ዲክሪዚንግ የሚሆነው ምን አይነት ነው? ዜሮ ስሎፕ የሚመጣው ደግሞ ምን ሲሆን ነው የሚለውን ነገር ለማየት እዚህ ጋር እንመልከት። ሁለተኛው ቀደም እንደሰራ ነው የመጀመሪያው የኤክስ ዋጋ ነው። ሁለቱም ላይ አንደኛውን 1 አንደኛውን 2 ብለን እንወስዳለን። ሁለተኛውም ተመሳሳይ የዋይ ዋጋ አንደኛውን ሁለተኛ አድርገን እንወስዳለን። ሶ እዚህ ጋር እንደምናየው የቢ እዚህ ጋር ተሰርቶልናል። ዋይ 2 ተብሎ የተወሰደው እዚህ ጋር 1 ነው። 1 ማይነስ 3 ኦቨር 3 ማይነስ 2 ሶ ዛት 1 ማይነስ 3 is equals to negative 2 over 3 minus 2 is equals with 1 which is equals to negative 2 divided by 1 is negative 2. So that we can say this graph is decreasing graph. Very good. So let's continue to the next. The next one on C ላይ ቀደም እንደሰራ ነው። አሁንም ሲ ላይ ስንሰራ ምንም መርሳት የሌለብን የዋይ ዋጋና የኤክስ ዋጋን ስንወስድ ቅደም ተከተላቸውን እንጠብቃለን ማለት ነው። አሁንም ምንድነው የሆነው? ከሁለት ላይ 2 ሲቀነስ 0፣ ከሁለት ላይ 0 ሲቀነስ ስንት መጣ? 0። 0 ሲካፈል ለማንኛውም ቁጥር 0 ነው የሚመጣው። 0 ለማለት ያ ማለት ምን የለውም ቼንጅ የለውም ወይ ደግሞ 0 ነው ማለት ነው። 0 ሬት ኦፍ ቼንጅ ብለን እንጠራለን። እዚህ ጋር ምንድነው የዋይ ዋጋ እየተቀያየረ አይደለም። የማን ዋጋ ነው እየተቀያየረ? የኤክስ ዋጋ እየተቀያየረ ነው። የኤክስ ዋጋ እየተቀያየረ ከሆነ ባጭሩ ሬት ኦፍ ቼንጁ 0 ነው ብለን እንወስዳለን ማለት ነው። እሺ ተመሳሳይ ነው። የኤክስ ዋጋ ካልተቀያየረና የዋይ ዋጋ ብቻ የሚቀያየር ከሆነ በግራፍ ለምሳሌ በግራፍ በዚህ አይነት መልኩ የምናሳይ ከሆነ ለምሳሌ የኤክስ ዋጋ 2 2 2 እየሆነ የሚቀጥል ከሆነ ያ ማለት 2 2 እዚህ ጋር ዋጋው 2 ቢሆን የዋይ ዋጋ ብቻ እየተቀያየረ የሚሄድ ከሆነ ግራፋችን አንዲፋይን የሆነ ሬት ኦፍ ቼንጅ አለው ወይ ደግሞ ቨርቲካል ነው። ያ ማለት ምንድነው? ስሎፕ የለውም ብለን እንላለን ማለት ነው። እዚህ ጋር እንደ ሪማርክ የተቀመጠልን a function is increasing where its rate of change is positive and decreasing where its rate of change is negative. ዲክሪስ የሚያደርገው ፖዚቲቭ ሲሆን ነው፣ ኔጌቲቭ ሲሆን ነው። ለምሳሌ እዚህ ጋር ኢንክሪስ የሚያደርገው ፖዚቲቭ ሲሆን ነው። ዲክሪስ የሚያደርገው ደግሞ ኔጌቲቭ ሲሆን ነው የሚለውን ነገር ማስታወስ አለብን። እንደ ሪማርክ ወይ ደግሞ እንደ ኖት የሚያዘው ምንድነው? ስሎፑ ወይ ደግሞ ሬት ኦፍ ቼንጁ ፖዚቲቭ ከሆነ ግራፉ ኢንክሪስ እያደረገ ነው። ሬት ኦፍ ቼንጁ ኔጌቲቭ ከሆነ ግራፉ ዲክሪስ እያደረገ ነው ማለት ነው። ተማሪዎች እስካሁን ድረስ የተከታተላችሁት ይህንን ይመስላል። በቀጣይ በአዲስ ሌሰን እስክንገናኝ ድረስ ይሄንን ኤክሰርሳይዝ እየሰራችሁ እንድትለማመዱ አሳስባለሁኝ።
ይሄንን ኤክሰርሳይዝ እየሰራችሁ ተለማመዱ። መልሱን ኮሜንት ላይ ሜንሽን ስታደርጉልኝ አሳውቃችኋለሁኝ። መልካም ቀን ይሁንላችሁ።